እጅግ አሳፋሪና አስነዋሪ የሆነ ተግባር ነው የተፈጸመው። በተለይም ደግሞ ከስፖርታዊ ጨዋነት እየወጣና ሴቶች ላይ ጥቃት መፈጸም ነው ብለን ልንቆጥረው እንችላለን። በተለይም ደግሞ በገዛ የቡድን መሪያችሁና በአለቃችሁ ድብደባ ሲደርስባችሁ ማለት ነው። ከጀርባ የምትመለከቷት ለምለም አስታጥቄ እንግዲህ በኢትዮጵያ ሴቶች ብሔራዊ ቡድን አባል የሆነች እንዲሁም ደግሞ በሐዋሳ ከነማ ስፖርት ክለብ በሴቶች ቡድን ውስጥ የምትገኝና በቡድን ውስጥም ጠንካራ እንቅስቃሴ የምታደርግ በተጨማሪም በቡድኑ የምትወደድ የእግር ኳስ ተጫዋች ናት። ለምለም አስታጥቄም እንግዲህ በገዛ የቡድን መሪዋ ታረቀኝ ወንድሙ በተባለው አሰልጣኛውና የቡድን መሪዋ ነው ማለት ነው ድብደባና ጥቃት የደረሰባት። እንደዚህ አይነት በተጫዋቾች እንዲሁም ደግሞ በስራቸው የሚገኙ ልጆች ላይ እንደዚህ አይነት አካላዊ ጥቃት የሚያደርሱ አሰልጣኞችም እንግዲህ ተመጣጣኝ የሆነ እንዲሁም ደግሞ አስተማሪ የሆነ እርምጃ ሊወሰድባቸው ይገባል። በሐዋሳ የሚገኙ እንዲሁም ደግሞ የተለያዩ የስፖርት ቤተሰቦችም እንግዲህ ለዚች እህታችን ፍትህ እንዲሰጣት ጥያቄያቸውንና ተቃውሟቸውን እያሰሙ ነው የሚገኙት። የተለያዩ ማህበራዊ ትስስር ገጾች ላይ እንግዲህ አንዳንድ ተንቀሳቃሽ ምስሎችና ቪዲዮዎችም እየወጡ ነበረ። በዛ ወቅትም እንግዲህ በተደበደበችበት ወቅት ማለት ነው እየተናገረች እንዲሁም ደግሞ የሚያስመታ ነገር አይደለም ይህ ነገር እያለች ትገኛለች። ጓደኞቿም እንግዲህ ወደ ሆስፒታል እንድትሄድና ሕክምና እንድታገኝ ጭምር ጥረት ሲያደርጉ ተመልክተናል ማለት ነው። ይህንን መረጃ ያወጣው ጉርሻ ቲዩብ ነው። በአዳዲስ መረጃዎች መልሳለሁ። የፕላስ ምልክቷ የተጫራቸው ቤተሰብ ነው። መልካም